أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين 20 top reasons why Jesus is not a God from the Bible ሀያ ወሳኝ ምክንያቶች ኢየሱስ ክርስቶስ አምላክ ላለመሆኑ ከመጽሐፍ ቅዱስ ክፍል 3 ፕሮግራማችንን በአላህ መልካም ፍቃድ እንሆ ዛሬ ጀምረናል። ባለፉት ሁለት ተከታታይ ፕሮግራሞች ኢየሱስ ክርስቶስ አምላክ ላለመሆኑ ከመጽሐፍ ቅዱስ ካቀረብናቸው ማስረጃዎች መካከል የመጀመሪያው አምላክ ነኝ ብሎ ራሱን አንድ ቀን ሰየሙ አለማወቁ፣ ሁለተኛው ኢየሱስ ክርስቶስ ጅማሬና ፍጻሜ ያለው ፍጡር መሆኑ፣ ዛሬ ደግሞ ሶስተኛ የምንመለከተው no one has seen God አምላክን በአይኑ ያየ ማንም የለም ይላል። አምላክን በአይኑ ያየ ማንም የለም። የዛሬው መነሻችን የሚሆነው ሰማያና ምድርን የሰራ ያዘጋጀ የፈጠረ እኛን ካለ መኖር ዓለም ወደ መኖር ህልውና ያመጣን አምላክ አላሁ Subhanahu Wa Ta'ala ማንም ፍጡር አይቶት አያውቅም የሚል የጸና አስተምሮት አለው ቁርአን። የጸና ቁርአን ለምሳሌ ሱረቱና ነዓም ምዕራፍ 6 ቁጥር 103 ላይ አይኖች አያዩትም እርሱ ግን አይኖቹን ሁሉ ይመለከታል ያያል ይለናል። አይኖች በፍጹም እርሱን አያዩትም ይላል። አላህ Subhanahu Wa Ta'ala በምድር ዓለም በመኖርበት ጊዜ ማንንም ያየው የለም። መላእክት ቢሆኑ ጻድቃን ሰማዕታት ቢሆኑ መልእክተኞች ቢሆኑ ነቢያቶች ቢሆኑ አላህ Subhanahu Wa Ta'ala በአይኑ ያየ የለም። ሙሳ ማለት ነው ሙሳ አለይሂ ሰላም የአላህ ሰላም በሱ ላይ ይስፈንበትና አላህን የማየት እና የመመልከት ፍላጎት ነበር። አላህ ድንቅ ተአምራቶችን ለሙሳ አድርጎለታል። ስለዚህ በስተመጨረሻ ላይ አላህን የማየት የመሻት ፍላጎት ነበር። አላህን የማየት ፍላጎቱን ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ተገልጿል። አላህ Subhanahu Wa Ta'ala ሙሳ አንተን ማየት ፈልጋለሁ ብሎ በጠየቀው ጊዜ ተራራውን ተመልከተው እኔ ለተራራው ገለጠለታለሁ ተራራው በእውነት ረክቶ ብታገኝ በእርግጥ እኔን ትመለከተኛለህ አለ። ጌታው ለተራራው ብርሃኑን ገለጠለት ይላል። የዚህ ጊዜ ተራራው ንኩትኩት ብሎ ርግፍ ብሎ ለወደቀ። የዚህ ጊዜ ሙሳ አለይሂ ሰላም በድንጋጤ ፌን ተነቀሉና ካንሰራራም በኋላ ወዲያውኑ ጥራት ይገባህ ጌታዬ ነው ያለው። አንተ በእርግጥ ጥራት ይገባህ አንተ በእርግጥ በመድር ላይ ማንም አካል እንደማያዩ ይቀርታ ማንም እንደማያይህ በእርግጥም ካመኑ ሙስሊሞች መካከል ሙእሚኖች ሙስሊሞች መካከል አንዱ እኔ ነኝ ይላል። ስለዚህ ሙሳ አለይሂ ሰላም ይህን ጥያቄ ያቀርባል ማለት ነው። ጌታን አምላክን የማየት ይህን ሁሉ ስጦታ የሰጠኝን ጌታዬን ማየት ፈልጋለሁ ብሎ ጥያቄ ያቀርባሉ። ለዛ ሱረቱል አዕራፍ ምዕራፍ 7 ቁጥር 144 ላይ ሙሳ የሰጠውንም ያስካመስጋኞችም ሁን ከዚህ የበለጠ ነገር አትጠይቅ ይላል። አላህ Subhanahu Wa Ta'ala ነቢያቶችና መልእክተኞችን በምን መልኩ እንደሚገናኛቸው የሰው ልጅ ሊያናገረው የሚገባው በሶስት አይነት መንገድ መሆኑ ሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ይገልጻል። አንደኛው ወህይ ነው፣ መለኮታዊ መገለጥ በመምጣት መለኮታዊ መገለጥ ምናልባት አላህ Subhanahu Wa Ta'ala ጅብሪልን ወይም ደግሞ መልአክን ልኮ ለነብዩ ወይም ለመልእክተኛው መግለጥ የፈለገውን ነገር ይገልጥለታል። ልክ ለነብዩ ሰለላሁ ዐለይሂ ወሰለም ጅብሪል አለይሂ ሰላም ቁርአን ይዞላቸው እንደመጣ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን የተገናኙት በገብርኤል አማካኝነት ነው ማለት ነው፣ በጅብሪል አለይሂ ሰላም አማካኝነት ነው። ይሄም ቁርአን እጃችን ላይ የመጣው በጅብሪል አለይሂ ሰላም አማካኝነት ነው እንጂ ነብያችን እንኳን አለይሂ ሰላቱ ወሰለም ጌታቸውን በአይናቸው አልተመለከቱም። መልካም ወይም መልእክተኛን በመላክ ማለትም ጅብሪልን በመላክ አላህ መልእክተኞችና ነቢያቶችን የሚገናኛቸው ቢሆን ወይም ከግርዶሽ በስተጀርባ ልክ ሙሳን እንዳናገረው ማለት ነው በግርዶሽ በስተጀርባ ወይም ደግሞ ሶስተኛ በነገራችን ላይ በግርዶሽ በስተጀርባ ማለቴ ሙሳና አላህ Subhanahu Wa Ta'ala ቃል በቃል ተነጋግረዋል። ነገር ግን ሙሳ አላህን ማየት አይችልም፣ ግርዶሽ አለ። ይሄ ሁለተኛው ነው። ሶስተኛውና የመጨረሻው በህልም ለምሳሌ ኢብራሂም አለይሂ ሰላም ልጃቸውን እስማኤል አለይሂ ሰላምን መስዋዕት እንዲያቀርቡ በህልም ነው ያዩት። ይሄን በዚህ በሶስት መንገድ ካልሆነ በስተቀር አላህ የሰው ልጆችን የሚያናግርበት ምንም ማለት ሌላ መንገድ የለም። ሶስት መንገዶች ናቸው ያሉት፣ በአይን አይታይም። ይሄንን ስንል ግን አጽናፈ ዓለሙን የፈጠረውን ድንቁን ጌታችን አምላካችንን አላህ በቀጣዩ ዓለም አናየውም ማለት ግን አይደለም። አማኞች አላህን ጌታቸውን የፈጠራቸውን አምላክ ያያሉ። የኛ በመድር ላይ ስንኖር ትልቁ ግባችን አላማችን ገነት ብቻ አይደለም። ከገነትም ባሻገር ከገነትም በላይ ገነትን ያዘጋጃት እኛን ካለ መኖር ወደ መኖሩ ያመጣን ጌታ አምላካችንን አላህ በአይናችን ማየት እንፈልጋለን። ስለዚህ ሱረቱል ቂያማ ምዕራፍ 75 ቁጥር 22 እስከ 23 ላይ ምን ይላል? وجوه يومئذ ناظرة የዛን ቀን የትንሣኤ ቀን ፊቶች አብሪዎች ናቸው ይላል። ፊቶች በብርሃን ይሞላሉ ይላል። ለምን ከተባለ ኢላ ረቢሃ ናዚራ
ወደ ጌታዋ ዘንዳ ተመልካች ናትና ስለዚህ ፊቶች የዛን ቀን በብርሃን ይዋጣሉ አለ ለምን ነው በብርሃን የሚዋጡት ጌታቸውን አምላካቸውን አላህን ስለሚያዩ በሚቀጥለው ዓለም ጌታ አምላካችንን አላህን ኢንሻአላህ አማኞች ያያሉ አማኞች ጌታቸውን እንዲያዩ ይፈቀድላቸዋል እነማን ናቸው በቀጣዩ ዓለም ጌታቸውን እንዳያዩ የማይፈቀድላቸው በነገራችን ላይ አንድ ነገር መጠቆም ፈልገው አላህን ማየት ጀነት ከመግባት በላይ ለሙስሊሞች የሚያስደስት ነገር ነው ምክንያቱም ይሄን ዓለም በዚህ ውብ መልኩ በሰራው ሰዎች እስከዛሬ ድረስ የሰው ልጅ ከአእምሮ በላይ ነው ይሄ አጽናፈ ዓለምን በማጥናት ረገድ ውብ ነው ያጽናፈ ዓለም በአጽናፈ ዓለም እየተደመመን ነው አጽናፈ ዓለምን የፈጠረው ጌታ ደግሞ ምን ይመስላል ገነት የሚያክልን ቦታ አግኝተን ተድላ ደስታ ውስጥ ያለነው ግን ይሄንን የሰጠን አካል ማን ነው በአካል አናቀው ስለዚህም በአካል እንድናቀው አላህ ምን አለ የዛን ቀን የትንሣኤ ቀን ፊቶች አብረውች ናቸው ለምን ወደ ጌታቸው ዘንድ ተመልካቾች ናቸው በገነት ውስጥ ከሚሰጣቸው ማንኛውም ጸጋዎች አማኞች ጌታቸውን በሚያዩበት ጊዜ ሌላ ጸጋ በሙሉ ነው የሚረሱት በሙሉ completely they're going to forget ሙሉ በሙሉ ነው የሚረሱት ኦኬ መልካም ኢአማኞች ግን ካዲያኖች ግን ጌታቸውን ከማየት የታገዱ ናቸው ይላል ቁርአን አላህ ይጠብቀንና ሱረቱል ሙጠፊፊን ምዕራፍ 83 ከቁጥር 13 እስከ 15 ላይ ምን ይላል ኢዛ ቱትላ ዐለይሂ አያቱና ቃለ አሳጢሩል አወሊን የኛን መለኮታዊ መገለጥ የሆነውን ታምራዊ የሆነውን ቃላችንን በመታነበበት ጊዜ በእርግጥ ይሄ የቀደምት ህዝቦች የሆኑ አፈ ታሪክ ነው ይልሃል ከላ ይከልከል ከላ በል አራና على قلوبهم ما كانوا يكسبون ይሄን ነገር እንዲናገሩ ያደረጋቸው እለት ተለት የሚሰሩት ወንጀል ልቦናቸውን ሸፍኖት ልቦናቸው ሙሉ በሙሉ ጠቁሮ ነው ከላ በል አራና على قلوبهم ما كانوا يكسبون በልቦቻቸው ላይ ይሰሩት የነበሩ ኃጢያቶች በሙሉ ታትሞባቸዋል ስለዚህ ብርሃንን መመልከት አይቻሉም ምክንያቱም እንዳለ ልብ ጨለማ ነው ብርሃን ማየት አይችልም ቆሽሿል ንጹህ ነገር ማየት አይችልም ስለዚህም ምን አለ ከላ ይከልከሉ እነዚህ ሰዎች ኢነሁም عن ربهم يومئذ لمحجورون እነሱ በርግጥ የትንሣኤ ቀን ጌታቸውን ከማየት ተጋራጆች ናቸው ይላል ለምን በመለኮታዊ መገለጥ በቁርአን ስላፈዙ ማለት ነው በመለኮታዊ መገለጥ በቁርአን ስላፈዙ መልካም ስለዚህ ቁርአን የሚያስተምረው ምንድነው አምላክን አላህን በመድር ዓለም ማንንም ያዩም በቀጣዩ ዓለም ግን አማኞች ያዩታል መልካም አምላክ ይታያል ወይስ አይታይም መጽሐፍ ቅዱሳዊ ጥያቄ ነው የምንጠይቀው አሁን ኢየሱስ ክርስቶስ አምላክ ላለመሆኑ ማስረጃው ምንድነው አምላክ አይታይም ነው ቁርአን በግልጽ አምላክ አይታይም ብሏል መጽሐፍ ቅዱስ አምላክ ይታያል ወይስ አይታይም ብለን እንጠይቅ መጀመሪያ የምናየው ከራሱ ከኢየሱስ አንደበት ነው ከራሱ ከኢየሱስ አንደበት አምላክ ይታያል ወይስ አይታይም የዮሐንስ ወንጌል ምዕራፍ 5 በዮሐንስ ወንጌል ምዕራፍ 5 ከቁጥር 36 ጀምሮ እንዲህ ይለናል ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ኦኬ ከ36 አብ እንደላከኝ ስለኔ ይመሰክራልና የላከኝም አብ እርሱ ስለኔ መስክሯል ድምጹንም ከቶ አልሰማችሁም መልኩንም አላያችሁም ይላል ድምጹንም አልሰማችሁም መልኩንም አላያችሁም አብ ደግሞ አምላክ ነው እንደተገለጸው አንደኛ ቆሮንቶስ 8:6 ላይ ለኛስ አንድ አምላክ አለን እርሱም አብ ነው ይላል ድምጹን አልሰማችሁም መልኩን አላያችሁም ነው የሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንዲህ ይላል መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይላል መቼም ቢሆን እግዚአብሔርንስ እንኳን ያየ ማንንም የለም ይያለን ነው አንድስ እንኳን የለም እግዚአብሔርን ያየ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው ይላል ኒው ኢንተርናሽናል ቨርሽን ባይብልን እንመልከት ኒው ኢንተርናሽናል ቨርሽን ጎስፔል ኦፍ ጆን ቻፕተር 1 verse 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ምን እንደሚል ተመልከቱ no one has ever seen God but God the one and the only እዚህ ጋር the one and the only ይላል ኒው ኪንግ ጄምስ ቨርሽን ባይብልን ብንመለከት ግን the begotten son ይላል በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው እንጂ ለማለት ማለት ነው who is at the father's side has made him known ማለቱ እርሱ ተረከው በአባቱ እቅፍ ያለው አንድ ልጅ እርሱ ተረከው እንጂ ዋናው ቃሌ ግን ምንድነው መፈልገው እኔ no one has ever seen God አምላክን ያየ አንድስ እንኳን የለም ነው የሚለው ይሄ የዮሐንስ ወንጌል ነው ሁለት ጥቅስ ያየ ነው ጳውሎስ አምላክ ይታያል ብሎ ያምናል ወይ እስኪ ከጳውሎስ አንደበት ምን እንደሚላል እንመልከት ጢሞቴዎስ እንመልከት አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እርሱ ብቻ የማይሞት ነው አምላክ አይሞትም ማንንም ሊቀርበው በማይችል ብርሃን ይኖራል አንድስ እንኳን አላየውም
ሊያየውም አይችልም ይላል። አንድስ እንኳን አላየውም ሊያየውም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን አሜን። ኒው ኪንግ ጄምስ ምንድነው ኒው ኢንተርናሽናል ቨርሽን ባይብልን ብንመለከት ሴም ቨርስ ጢሞቴዎስን ብንመለከተው እንግሊዘኛው እንዴት እንደሚገልጽ እንመልከት። ጢሞቴዎስ ምዕራፍ 1 ቁጥር 6 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 God the blessed and the only ruler, the King of kings and the Lord of lords, who alone is immortal and who lives in an approachable light, whom no one has ever seen. ማንም አላየው or can see ማየትም አይችልም. To him be honor and might forever. Amen ይላል። ስለዚህም አምላክ አይታይም ብሎ ነው የሚያስተምረው። ጳውሎስም ኢየሱስ ክርስቶስም የአብን ድምጽንም መልኩንም አላያችሁም ብሏል። ጳውሎስም አምላክ ማየትም ማንም አይችልም ብሏል። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየ ማንም የለም ብሎ ነው የዘጋው። ማንም no one has ever seen God አምላክን ያየ ማንም የለም። ቁርአን አምላክን ያየ ማንም የለም እያለን ነው። መጽሐፍ ቅዱስ አምላክን ያየ ማንም የለም እያለን ነው። ኢየሱስ ክርስቶስ በስጋ ተገልጦ መጥቷል እያለን ነው። አምላክ ታይቷል ወይ ምንለው? ስለዚህ ኢየሱስ ክርስቶስ አምላክ አይደለም። ምክንያቱም የመጽሐፍ ቅዱስም የቁርአንም አምላክ የተገለጠው አይታይም በዚህ ምድር ላይ ተብሎ ነው። ክርስቶስ ግን ታይቷል። ኢየሱስ ክርስቶስ ራሱ አብን አላያችሁትም ብሏል፣ ድምጹንም አልሰማችሁም ብሏል። ስለዚህ ኢየሱስ ክርስቶስ አምላክ አይደለም። ሶስተኛው ማስረጃችን ምክንያቱም ኢየሱስ ክርስቶስ በአይን ታይቷል፣ በእጅ ተዳስሷል፣ በምድር ተመላልሷል። بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.